ከ6 ልጆቹ ጋር በምግብ መመረዝ ምክንያት ህይወቱ እንዳለፈ እየተነገረ ነው የሚገኘው። እጅግ በጣም የሚያሳዝንና ልብ የሚሰብር ዜና ከወደ ጉራጌ ተሰምቷል። ይህ ነገርም የተፈጠረው በምስራቃዊ ጉራጌ ዞን መስቃን ወረዳ ሲሆን ህዳር 6 ቀን ከምሽቱ 1 ሰዓት ላይ የአንድ ቤተሰብ አባል የሆኑ 8 ሰዎች ተሰብስበው ራት ከበሉ በኋላ ከፍተኛ የሆነ የሆድ ህመም ያጋጥማቸዋል። በዛም ምክንያት የአካባቢው ነዋሪዎች ተረባርበው ሰዎቹን ወደ ሆስፒታል ይወስዷቸዋል። ከዛም በኋላ ግን እጅግ በጣም በሚያሳዝን ሁኔታ ማለት ነው የአንድ ቤተሰብ አባል ልጆች የሆኑ 3 ልጆች ወዲያው ህይወታቸው ያልፋል። ከዛም በኋላ በህክምና ሲረዱ ከቆዩ በኋላ ማለት ነው ህዳር 7 ቀን በድጋሚ 2 የቤተሰቡ አባላት ማለትም ደግሞ ልጆች ማለት ነው በድጋሚ ህይወታቸው አልፏል። ከዛም በኋላ በአዲስ አበባ በሚኒሊክ ሆስፒታል ህክምና እየተከታተሉ የቆዩት 2 ልጆች ማለት ነው በህዳር 9 ቀን ህይወታቸው ካለፈው በኋላ የቤቱ አባወራ የሆኑት አባትም ህዳር 10 ቀን ህይወታቸው ያልፏል። ከዚህም ህመሙ ካጋጠማቸው ሰዎች መካከል የቤቱ ማወራ ብቻ በህይወት እንደተረፈችና እሷን በከፍተኛ የሆነ የህክምና ክትትል ክፍል ውስጥ እንደምትገኝ ጭምር ተናግሯል። ይህ ነገር በድንገት እንዳልተፈጠረ ፖሊስ በመጠራጠሩ ምክንያት በአካባቢው ላይ እንዲሁም ደግሞ ጉዳዩ ላይ እጃቸው አለበት ብሎ የጠረጠራቸውን 10 ሰዎች በቁጥጥር ስር አድርጎ ምርመራ እያካሄደ እንደሆነ ተነግሯል ማለት ነው። ለሞት ነፍስ ይማር። በህይወት ለተረፈችው እናትም መጽናናት እንዲሁም ደግሞ ወደ ጤናዋ እንድትመለስ መልካም ምኞቴ ነው። በአዳዲስ መረጃዎች መልሳሌ ፕላስ ምልክቷን ተጭናችሁ ቤተሰቡን መልካም ቀን